የበፊቷ የሰፈሯ ውቧ ንግስት ለሊ ማለቂያ በሌለው ፈገግታዋ እንዳማረባት ዛሬም ወደ ሰፈሯ ተመልሳለች። ይሳቅ አንተ? አዎ እኔ ይሳቅ ነኝ። አንተ እዚህ ምን ትሰራለህ እንዴ? ቆይ ከጀርቤ ምን እየሰራ ነው? ለምን ትደነግጫለሽ ለልዬ? እኔ እኮ የድሮ አፍቃሪሽ ይሳቅ ነኝ። ለረጅም ጊዜ አንቺ መራቅ ይጎዳኝ፣ ዛሬ ግን ወደ ህይወቴ ተመለሰሻል። ወደ እኔ እንዳትጠጋ ይሳቅ። እኔ ከአንተ ጋር ምንም የማወራው ነገር የለም። ቆይ ከዚህ በፊት እኔ ላይ ያደረግከው ነገር፣ እኔ ላይ የሰራው ሴራና ውሸት ረስተኸው ነው እዚህ መጣ? አሁኑኑ ከእኔ ጥፋ። ያኔማ በትዕቢትሽና በንቀትሽ እኔን ተረግጭበት የነበረበት ሰዓት ነው። አሁን ግን ነገሮች ተቀይረዋል። ሁሉም ነገር የምታወራርጅበት ሰዓት ላይ ደርሰናል። እኔ ለአንተ ምንም የምሰጠው ነገር የለኝም። እኔ በአሁን ሰዓት ትዳርና ባል ያለኝ ሰው ነኝ። ኦ ባል አለሽ? ያ ኤላ ተቶሽ እንደሄደ ሰምቻለሁ። ነው ወይስ ያንን አንካሳ ባቡሬ ነው ባል ምናምን የምትይው? ያቺ እህትሽ ማርታ እኮ ትዳርሽን ቀዳዳ ጥለዋለች። አንቺ ግን አሁንም ትዳር ምናምን እያልሽ ታወሪያለሽ። ዝም በል፣ አፍን ዝጋ። አንተ አውሪ። ማርታ ናት ስለ ባሌ ነገረችህ? በጣም ቆንጆ ጥፊ ናት ለኔ። ጥፊሽን በጣም ወድጄዋለሁ። ውስጤ የነበረውን እልህ በደንብ እንዲቀጣጠል ነው ያደረግሽው። አንተ እብድ ነህ። ከእንግዲህ መንገድ ላይ እንዳትመጣሽ። እኔ እብድ አይደለሁ። ያንቺ ሰላማዊ ህይወት ማብቂያው እዚህ ላይ። የአክስቶችሽ ልጆች ቤት ተቀምጠው ያንቺን